የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በጦርነቱ የተፈጠሩና የፕሪቶሪያው የግጭት ማቆም ስምምነት ያልፈታቸው ችግሮች ጦርነት ድጋሚ እንዳይመለስ በሚያደርግ አኳኋን ገና አልተፈቱም በማለት በደመራ በዓል ላይ ባደረጉት ንግግር አስታውቋል። ጀነራል ታደሰ ፌዴራል መንግስቱ የትግራይን ጉዳይ በሰላማዊና ፖለቲካዊ መንገድ ሊፈታ እንደሚገባም አሳስቧል። በእጃችን ያለውን የሰላም እድል እንዳይሞት በትኩረት መስራት አለብን ያሉት ጀነራል ታደሰ ሰላማዊና ፖለቲካዊ መንገድ ጨርሶ እንዳልተዘጋ ገልጿል። ከትግራይ በኩል የሚጀመር ምንም ጦርነት እንደማይኖር ጀነራል ታደሰ በድጋሚ አረጋግጠዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባለፈው ነሐሴ ብቻ በታጣቂዎች ከታገቱ ከ15 በላይ የከባድ ተሽከርካሪ ሹፌሮች መካከል 6ቱ በአጋቾቻቸው እንደተገደሉ መስማቱን ጠቅሶ ሸገር ዘግቧል። እገታውና ግድያው በተለይ በኦሮሚያ ክልል ወለንጭቲና አሊ ዶሮ አካባቢ በብዛት እንደሚፈጸም ፌዴሬሽኑ መናገሩን የጠቀሰው ዘገባው በወለንጭቲ አካባቢ የሚፈጸመው እገታና ግድያ ግን የጸጥታ ኃይሎች በሚያደርጉት ጥበቃ ከጊዜ ወደ ጊዜ ተሻሽሏል ማለቱን አመላክቷል። የከባድ ተሽከርካሪዎች ሾፌሮች በየጊዜው የሚፈጸምባቸውን ግድያና እገታ በመፍራት የከተማ ታክሲ ሾፌሮችን ሙያን ለመምረጥ እንደተገደዱም ፌዴሬሽኑ ተናግሯል ተብሏል። እንደ አውሮፓያኑ አቆጣጠር ከ2016 እስከ 2024 ባሉት ዓመታት ኢትዮጵያ ኢንተርኔትን በመዝጋት ከአፍሪካ ቀዳሚ ደረጃ መያዟን ኢንተርኔት ሸትዳውን ኢን አፍሪካ የተሰኘው ጥናት አመልክቷል። በአህጉሩ ደረጃ በተጠቀሰው ጊዜ 190 ያህል የኢንተርኔት መዘጋት ክስተቶች እንደተመዘገቡ የጠቀሰው ጥናት ኢትዮጵያ በዚህ ጊዜ ውስጥ 30 ጊዜ ኢንተርኔት ማቋረጧን ገልጿል። የኢንተርኔት መቋረጥ በኢትዮጵያ በሰብአዊ መብቶች ላይ ተጽዕኖ እንደሚፈጥርም ጥናቱ አመልክቷል። 21 ጊዜ ኢንተርኔት በመዝጋት ሁለተኛ ደረጃ የያዘችው ሱዳን ስትሆን በሶስተኛ ደረጃ ላይ የተቀመጠችው አልጄሪያ ናት። በ2016 ዓ.ም በአህጉር ደረጃ 14 የነበረው የኢንተርኔት መዘጋት ብዛት በ2024 ዓ.ም ወደ 28 ጨምሮ እንደነበር በጥናቱ ላይ ተጠቅሷል። የኤርትራው ውጭ ጉዳይ ሚኒስትር አስማን ሳላህ ከኒውዮርክ የተመድ ጠቅላላ ጉባኤ በተጓዳኝነት በፕሬዝዳንት ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ፋሪስ ብሎስ ጋር ትላንት መወያየታቸውን የኤርትራ ቃል አቀባይ የማነ ገብረ መስቀል አስታውቋል። የሁለቱ ወገኖች ውይይት የኤርትራና አሜሪካንን ግንኙነት በማሻሻል ዙሪያ ያተኮረ እንደነበር የማነ ገልጿል። ሁለቱ ባለስልጣናት ለቀጠናዊ ጸጥታ፣ መረጋጋትና ኢኮኖሚያዊ ልማት ንግግር አስፈላጊ መሆኑን አጽንኦት ሰጥቷል ተብሏል። ኤርትራ ከአሜሪካ ጋር ልትተባበርባቸው የሚችሉ መስኮችን ለመፈተሽ ዝግጁ መሆኗን ሳላህ ለቡሎስ እንደነገሯቸው የጠቀሱት የማነ ሁለቱ አገራት ይህንን አይነቱን ንግግር ወደፊትም ለመቀጠል መስማማታቸውንም ገልጸዋል። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ።
ቤተልሔም ሚሊዮን ሳህሉ ሰለሞን ቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።